الله نزل أحسن الحديث كتابا متشابها مثانية تقشعر منه جلود الذين يخشون ربهم ثم تلين جلودهم وقلوبهم إلى ذكر الله ذلك هدى الله يهدي به من يشاء ومن يضلل الله فما له من هاد الله ملكام ንግግርን የያዘ ቁርአንን አወረደ ያላህን መልካም ንግግር የያዘ መጽሐፍ ውስጥ አነባበባቸው የመልእክታቸው አስፈላጊነትና ደረጃቸው ተመሳሳይ የሆኑ እኩይ ተግባርና ሰናይ ተግባርን በመለየት ለአማኞች ተስፋና ለካህዲያን ቅጣት መኖሩን የሚያመላክቱ ጥንድ መልእክቶች አሉበት እነዚያ ጌታቸውን አላህ የሚፈሩ አማኞች የቁርአን መልእክቶችንም በሚሰሙበት ጊዜ ቆዳዎቻቸው ይነዝራቸዋል ከዚያም ወደ አላህ ግሳጼ በማስታወስ ቆዳዎቻቸውም ልቦቻቸውም ይረጋጋሉ ይህም ቁርአን በሰዎች ላይ መልካም ተጽዕኖ እንዲፈጥር ማድረጉ የአላህ ምሪት ሲሆን በቁርአኑም የፈለገውን ወደ ቀጥተኛው መንገድ ይመራበታል አላህ የሚያጠመው ሰው ምንም መሪ አታገኝለትም أفمن يتقي بوجهه سوء العذاب يوم القيامة وقيل للظالمين ذوقوا ما كنتم تكسبون የቂያማ ቀን እጅና እግሩ ተጠፍሮ መጥፎ ቅጣት እሳትን በፊቱ የሚጋፈጥ ካዲ ደረጃው በገነት እንደሚጠቃቀመው አማኝ ይሆናልን ፈጽሞ አይሆንም የቂያማ ቀን ለበዳዮች በምድር ዓለም በወንጀላችሁ ታተርፉት በነበረው ፍዳ ሰበብ የገሃነም እሳት ቀመሱ ይባላሉ كذب الذين من قبلهم فاتاهم العذاب من حيث لا يشعرون አንተ ነብይ ሆይ እነዚያ ከህዝቦች ከበስተፊታቸው የነበሩ ህዝቦች ነቢያቶችን አስተባበሉ ካልገመቱትም ቦታ ያላህ ቅጣት መጣባቸው فأذاقهم الله الخزي في الحياة الدنيا ولعذاب الآخرة أكبر لو كانوا يعلمون ነቢያቶችም ያስተባበሉት ህዝቦች በምድር ዓለሙ ህይወት አላህ ውርደትን የተለያዩ ቅጣቶችን አቀመሳቸው ከሞት በኋላ ላለው የመጨረሻው ዓለም ቅጣት የተለቀ ነው የነቢያት መልእክት ያለ መቀበልና ክህደት የከፋ ቅጣት እንደሚያስከትል ቢያውቁ ኖሮ አያስተባብሉም ነበር ولقد ضربنا للناس في هذا القرآن من كل مثل لعلهم يتذكرون በርግጥ ያለፉት ህዝቦች እምነትና ክህደት ልማትና ጥፋት ስኬትና ክስረት የያዘ ታሪክ በዚህ በቁርአን ለሰዎች ይገሰጹ ዘንድ ሁሉንም ምሳሌዎች አብራርተናል قرآنا عربيا غير ذي عوج لعلهم يتقون ሰዎች ትእዛዛትን በማክበር አላህን ይፈሩ ዘንድ ቁርአኑ ምንም በማያምታታ መልኩ በግልጽ አረብኛ ቋንቋ አወረድ ነው ضرب الله مثلا رجلا فيه شركاء متشاكسون ورجلا سلما لرجل هل يستويان مثلا الحمد لله بل أكثرهم لا يعلمون الله ምሳሌን አብራራ አንድ አገልጋይ ሰው ተጨቃጫቂ ሸሪኮች የሆኑ የተለያዩ መጥፎ ፍላጎትና ጸባይ ያላቸው አለቆች ቢኖሩትና ሌላ አገልጋይ ሰው ደግሞ ለአንድ ጸባይ ሸጋ ሰው አገልጋይ ቢሆን ሁለቱ አገልጋዮች ይስተካከላሉን ምሳሌው ብዙ አማልክት እንደሚያመልክና አንድ አምላክን አላህን ብቻ እንደሚያመልክ ሰው ነው ለአላህ ምስጋና ይገባው እንዲያውም ብዙዎች ሐቅን አያውቁም إنك ميت وإنهم ميتون አንተ ነብይ ሆይ በርግጥ አንተ ሟች ነህ እነሱም ከሃዲያን ሟቾች ናቸው ثم إنكم يوم القيامة عند ربكم تختصمون ከዛም እናንተ ሁላችሁም የቂያማ ቀን ጌታችሁ አላህ ዘንድ ነቢያትን ባለመታዘዝ ጉዳይ በግፍ በፈሰሰ ደም ጉዳይ በበዳይና በተበዳይ መካከል እርስ በርስ ትከራከራላችሁ فمن أظلم ممن كذب على الله وكذب بالصدق إذ جاءه أليس في جهنم مثوى للكافرين አምላክ ወለደ ተሸነፈ ሽርክ አለው በማለት በአላህ ላይ ከዋሸና በነብዩ መሐመድ በኩል በመጣለት በአላህ ቃል ቁርአን በሐቅ ካስተባበለ የበለጠ በዳይ ማን አለ በእስላም በቁርአን የማያምኑ ከሃዲያን ገሃነም መኖሪያቸው አይደለምን እንዴታ ነው እንጂ والذي جاء بالصدق وصدق به أولئك هم المتقون ያም ከአላህ ዘንድ በሆነ በእውነት መልእክት የመጣው የመጨረሻው መልእክተኛ ነብዩ መሐመድና በመልእክቱ ያመነበት እንደነዚህ አይነቶቹ አላህን ፈሪዎች ናቸው لهم ما يشاءون عند ربهم ذلك جزاء المحسنين ለነርሱም አላህን ለሚፈሩና ለሚታዘዙት ጌታቸው አላህ ዘንድ የፈለጉትን በምድር ዓለም በማንም አእምሮ ላይ ያልተቀረጸች
የማንም አይን ያላያት ማንም ያልሰማት የገነት ጸጋ ሲኖራቸው ይህም የገነት ጸጋ የመልካም ሰሪዎች ምንዳ ነው። ليكفر الله عنهم أسوأ الذي عملوا ويجزيهم أجرهم بأحسن الذي كانوا يعملون አላህ ባሮቹን ንስሐ ገብተው በመልካም እንዲሰሩ የሚያደርገው ያ ቀድሞ ይሰሩት የነበረው መጥፎ ስራ ሲዘረዝላቸውና ያ ይሰሩት በነበረው መልካም ስራ ይበልጥ የተሻለ ክፍያ ሊመነዳቸው ነው። أليس الله بكاف عبده ويخوفونك بالذين من دونه ومن يضلل الله فما له من هاد አላህ ባሪያውን ነብዩ መሐመድን ከጠላቶቹ ዛቻ ተንኮልና ጥቃት ለጥበቃው በቂ አይደለምን? አንተ ነብይ ሆይ ካዲያን ከነዚያ ከአላህ ሌላ ባሉ ጣዖታት አደጋ ይደርስብሃል ብለው ያስፈራሩሃል። አላህ ፈርዶበት ያጠመመው ሰው ምንም ወደ ቀጥተኛው መንገድ መሪ የለው። ومن يهد الله فما له من مضل أليس الله بعزيز ذي انتقام አላህ ወደ ቀጥተኛው መንገድ የሚመራው ሰው ምንም አጥማሚ የለውም። አላህም ኃያል የብቀላ ባለቤት አይደለምን? ولئن سألتهم من خلق السماوات والأرض ليقولن الله قل أفرأيتم ما تدعون من دون الله إن أرادني الله بضر هل هن كاشفات ضره أو أرادني برحمة هل هن ممسكات رحمته قل حسبي الله عليه يتوكل المتوكلون አንተ ነብይ ሆይ ለጣዖት አምላኪ አጋሪያን ሰማያትና ምድር ማን ነው የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል። ካላህ ሌላ ለርዳታ የምትጠራቸው ጣዖታት አላህ ጉዳት ሊያደርስብኝ ቢፈልግ እነዚያ ጣዖታት ጉዳቱን አስወጋጅ ሊሆኑ ይችላሉን? ወይም አላህ ጸጋውን ሊሰጠኝ ቢፈልግ እነርሱ ጸጋውን ያዢ ሊሆኑ ይችላሉን? ፈጽሞ አይችሉም። ስለዚህ አላህ በቂ ነው በል። በርሱም በአላህ ተመኪዎች ይመኩ። قل يا قوم اعملوا على مكانتكم إني عامل فسوف تعلمون አንተ መልእክተኛ ሆይ ለካዲያኖቹ ህዝቦቼ ሆይ አምልኮ የማይገባው አካል ያመለካችሁ ባላችሁበት ቦታ ማለትም በተጣመመ አቋም ላይ ስሩ። እኔም አላህን ብቻ በማምለክ የታዘዝኩትን እሰራለሁ። ወደፊትም በምድረሽ ሽንፈት በገሃነም ቅጣት በማን ላይ እንደሚወሰን ታውቁታላችሁ በላቸው። يأتيه عذاب يخزيه ويحل عليه عذاب مقيم በምድር ዓለም ማን የሚዋረድ ቅጣት እንደሚመጣበትና በመጨረሻው ዓለም በርሱ ላይ ዘውታሪ ቅጣት የሚወርድበትን ታውቁታላችሁ በላቸው። إنا أنزلنا عليك الكتاب للناس بالحق فمن اهتدى فلنفسه ومن ضل فإنما يضل عليها وما أنت عليهم بوكيل አንተ ነብዩ መሐመድ ሆይ እኛ በርግጥ መጽሐፉን ቁርአንን በሐቅ እውነትን ተላብሶ ለሰዎች መመሪያ ይሆን ዘንድ ባንተ ላይ ያወረድ ነው። الله يتوفى الأنفس حين موتها والتي لم تمت في منامها فيمسك التي قضى عليها الموت ويرسل الأخرى إلى أجل مسمى إن في ذلك لآيات لقوم يتفكرون الله ያቺ በእንቅልፏ ያልሞተችን ነፍስ ጨምሮ የህይወታቸው ፍጻሜ የደረሱ ነፍሶችን በተቀላላ በሚሞቱበት ጊዜ ይይዛቸዋል። በእንቅልፋቸው በትንሹም ሞት ካሉት ነፍሶች መሃል ያቺ በርሷ ላይ ዋናው ሞት የፈረደባት ነፍስ ይይዛታል። ሌላዋ ዋናው ሞት ያልፈረደባት ነፍስ እስከ ተወሰነ ጊዜ ድረስ የህይወት ዘመኗን እንድትጨርስ ወደ ምድር ይልካታል። በእርግጥ በዚህ ክስተት ውስጥ ያላህን ተፈጥሮ ለሚያስተነትኑ ህዝቦች ተአምር አለበት። أم اتخذوا من دون الله شفعاء قل أولو كانوا لا يملكون شيئا ولا يعقلون እንደዚሁም የመካ ሙሽሪኮች ከአላህ ሌላ የሚያመልኳቸውን ጣዖታት ወደ አላህ የሚያቀርቧቸው አማላጅ አድርገው ያዙ። አንተ ነብይ ሆይ ጣዖታት ምንም የማይቆጣጠሩና የማያስተውሉ ቢሆንም እንኳን ያማልዳሉን በላቸው። قل لله الشفاعة جميعا له ملك السماوات والأرض ثم إليه ترجعون አንተ ነብይ ሆይ ምልጃ በተቀላላ ያላህ ነው። ማለትም ያላህ ፍቃዱ ካልሆነ በስተቀር ማንም መላእክት ነቢያትም ሆነ ሰማዕታት አያማልዱ። የሰማይና የምድር ስልጣን የርሱ ያላህ ነው። ከዚያም ከሞት በኋላ ባለው ህይወት ለመተሳሰብና ለምንዳ መመለሻ ወደርሱ ወደ አላህ ነው። وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة
وإذا ذكر الذين من دونه إذا هم يستبشرون እነዚያ ከሞት በኋላ ባለው በመጨረሻው ዓለም የማያምኑ አላህ ለብቻው በሚወሳበት ጊዜ ከጥላቻቸው የተነሳ ልቦቻቸው ትሸማቀቃለች። እነዚያም ካላህ ሌላ የሆኑ ጣዖታት በሚወሱበት ጊዜ ያኔም እነርሱ ይደሰታሉ። قل اللهم فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون አንተ ነብይ ሆይ ሰማያትና ምድርን ፈጣሪ የሆን ካላህ ሆይ ስውርና ካህዱን አዋቂ የሆን በአምልኮም ሆነ በሌሎች በባሮች መካከል ይለያዩበት በነበረው ጉዳይ የቂያማ ቀን አንተ በሐቅ ትፈርዳለህ በል። ولو أن للذين ظلموا ما في الأرض جميعا ومثله معه لافتدوا به من سوء العذاب يوم القيامة وبدا لهم من الله ما لم يكونوا يحتسبون እነዚያ ፍጡራንን የሚያመልኩ ራሳቸውን በዳዮች በምድር ላይ ያለውን ሀብት በጠቅላላውና ሌላም አብሮት እጥፍ መሰሉ ሀብት ቢኖራቸው ከቂያማ ቀን ከከፋው ቅጣት ለመዳን ብለው በተበጁበት ካሳ በከፈሉት ነበር። ይከሰታል ብለው የማይገምቱትም በወንጀላቸውና በክህደታቸው ሥራ አስደንጋጭ መተሳሰብ ይገለጽላቸዋል። وبدا لهم سيئات ما كسبوا وحاق بهم ما كانوا به يستهزئون ሂሳቡ የቂያማ ቀን ካዲያን ካላህ የማይገባውን ባህሪ በማላበስ ይሰሩት የነበረው ወንጀል ይገለጽላቸዋል። መልእክተኛው በሞቶ መቀስቀስና በአላህ ብቸኛ ተመላኪነት በሚያደርገው ጥሪ ይሳለቁበት በነበረው ወንጀል ሰበብ ከያቅጣጫው ቅጣት ይከበባሉ። فإذا مس الإنسان ضر دعانا ثم إذا خولناه نعمة منا قال إنما أوتيته على علم بل هي فتنة ولكن أكثرهم لا يعلمون ከሃዲ የሆነ ሰው ልጅ የማጣት የሆነም የህመም ጉዳት ሲነካው ተናንሶ እኛ አላህን ይለምናል። ከዚያም ከኛ ዘንድ በሆነ የሀብትና የጤና ጸጋ ስንሰጠው ይህ ከሃዲ ካላህ ዘንድ ያገኘው ጸጋ በእውቀት ሰበብ ብቻ ነው የተሰጠኝ ይላል። እንዲያውም ይህ ጸጋ ለሰው ልጅ የሚሰጠው ፈተና ሲሆን ነገር ግን አብዛኛዎቹ ፈተና መሆኑን አያውቁም። قد قالها الذين من قبلهم فما أغنى عنهم ما كانوا يكسبون ያላህ ጸጋ ሲያገኙት እየተኩራሩ የሥራዬ ውጤት ነው የምትለውን ቃል እነዚያ ከነሱ ከመካ ከሃዲያን በፊት የነበሩት እነ ቃሩን የመሰሉ ከሃዲያንም ብለውታል። ይሰሩትም የነበረው የወንጀል ሥራም ምንም አልጠቀማቸውም። فأصابهم سيئات ما كسبوا والذين ظلموا من هؤلاء سيصيبهم سيئات ما كسبوا وما هم بمعجزين ቀድሞቹ ከሃዲያን ይሰሩት በነበረው የክህደትና የጥመት ወንጀሎች አደጋ ደረሰባቸው። ከነዚያ ከመካ ሙሽሪኮች ውስጥ የተወሰኑት በዚያ በሰሩት ወንጀል አደጋ ይደርስባቸዋል። እነርሱም የሚያቅቱ ከአላህ ቅጣት የሚያመልጡ አይደሉም። እንደተባለው የመካ ሙሽሪኮች 7 ዓመት የችጋር በበድር ጦርነት የሽንፈት የሞትና የምርኮኝነት አደጋ ደርሶባቸው ነበር። أولم يعلموا أن الله يبسط الرزق لمن يشاء ويقدر إن في ذلك لآيات لقوم يؤمنون እነዚያ ጸጋን በእውቀታችን ብቻ ነው ያገኘነው የሚሉት ከሃዲያን በእርግጥ አላህ ሲሳዩን ለፈለገው እንደሚዘረጋና ለፈለገው እንደሚቆጥብ አያውቁምን? በእርግጥ በዚህ በሰዎች ላይ ሲሳይን በማስፋትና በማጥበብ ሂደት ውስጥ ለሚያምኑ ህዝቦች ታምር አለበት። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم አንተ ነብይ ሆይ እዚያ በባዕድ አምልኮን ሆደ በተለያዩ ወንጀል ተጠምደው በራሳቸው ላይ ድንበር ላለፉት ባሮቼ ሆይ ምንም እንኳን ወንጀላችሁ ቢበዛም ከአላህ እዝነት ተስፋ አትቁረጡ በላቸው። በእርግጥ አላህ ለተወበተ ንስሐ ለገባ ወንጀሎቻችሁን በጠቅላላ ይምራል። በእርግጥ እርሱ አላህ መሐሪ አዛኝ ነው። وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون እናንተ ሰዎች ያላህ ቅጣት ሳይመጣባችሁ ከዚያ ምንም ከማትረዱበት ደረጃ ከመድረሳችሁ በፊት ወንጀሎችን ሁሉ በመተው ወደ ጌታችሁ ተመለሱ።